2000 ሰብስክራይበር ገብቻለሁ በዩቲዩብ በጣም ደስ ብሎኛል። you have no idea እንዴት ደስ እንዳለኝ። ዋው ጌታ ሆይ ተመስገን። 2000 ሰብስክራይበር ማለት በዩቲዩብ በጣም ትልቅ ነገር ነው ማለት አልጎሪዝሙ እንደ ቲክታክ አይደለም በአንድ ቫይራል ሞት አይነት ነገር አይደለም። በጣም መልፋት ይጠይቃል። በጣም ደጋግሞ መስራት ኮንሲስተንሲ በቃ በጣም ብዙ ነገር ነው የሚጠይቀው። ዋው ብቻ በጣም ደስ ብሎኛል። ሉክ እንዴት መሰራችሁ እኔ ገና ዩቲዩብ ስጀምር ሁለተኛ ዓመት ሁለተኛ ሴሚስተር ተማሪ ነኝ። አሰብኩና በቃ መጀመር እንዳለብኝ ልቤ ያምናል። ብዙ ጊዜ ቆይቻለሁ ሳልጀምር ማለት ነው። በቃ አንድ ቀን ወሰንኩኝ ለመጀመር ማለት ነው። ሉክ ስልኬ በጣም ኢትስ ላይክ ብሮክ በጣም ስልኬ በቃ የተመታ አይነት ስልክ ነው። ሳምሰንግ ስልክ ነው እና በጣም ባለውለታዬ ናት። ያን አይል በጣም ላቴስት የሚባል አይነት ስልክ አይደለም፣ ሳምሰንግ ነው። ደግሞ ኤዲት ማድረግ ቪዲዮ ኤዲት ማድረግ አልችልም ነበር፣ ግራፊክስ መስራት አልችልም ነበር። በቃ ብቻ መጀመር አለብኝ ብዬ ወሰንኩኝ፣ ጀመርኩኝ። እንዴት ጀመርኩ መሰላችሁ? የወሰንኩኝ ብዙ ጊዜ ለመስራት ቀጠሮ ስጥ ነበር። ነገ እሰራለሁ፣ ነገ እሰራለሁ፣ ነገ እቀርጻለሁ፣ ደግሞ በቃ እከፍታለሁ፣ ነገ በቃ በፕሮክራስቲኔሽን በጣም ብዙ ጊዜ ነው ቆየሁኝ። ከዛ በኋላ አንድ ሞይ የሚባል ልጅ አለ፣ ጀስት ሞይ የሚባል ቲዩብ አለው እሱም እና የሜዲሲን ተማሪ ነው። እና ምን አለኝ የሆነ ሰዓት ከኔ ጋር እንተዋወቅ ነበር። ሰብስክራይብ ድሮስ ልጆችን ሲያስደርግም አይቼ ስለነበር እንተዋወቃለን፣ እንጠይቀው ነበር አንዳንድ ነገሮችን እና ሞኔታይዝ እንደሆነና ብር እንደተከፈለለት በዩሮ ነገረኝ ማለት ነው። አልቻልኩትም፣ በቃ ያኔ አልቻልኩትም። ያኔ አረጋገጥኩኝ ዩቲዩብ እንደሚከፍል። ከዛ በኋላ በቃ ወሰንኩኝ፣ ጀመርኩኝ ማለት ነው ቪዲዮ መቅረጽ። ሉክ ቪዲዮ ሲቀርጽ አንደኛ አልችልም፣ ቪዲዮ ኤዲት ማድረግ አልችልም። ሁለተኛ ደግሞ ግራፊክስ ቴምፕሌን መስራትም አልችልም። ሉክ የመጀመሪያ ቪዲዮችን ቴምፕሌን እኔ የሰራኋቸው ማለት ነው። እና ያን አይደል በጣም አልችልም። በቃ አንዴውኑ መስራት አለብኝ ብዬ አመንኩኝ። ጀስት አይ ስታርትድ ጀመርኩኝ። ከዛ በኋላ ልጆችን እየዞርኩ ዋይፋ ቦታ እየዞርኩ ሰብስክራይብ አስደርግ ነበር። እየዞርኩ ሰብስክራይብ አድርጉኝ ምናምን እያልኩ ፕሊስ እያልኩኝ ኮምፒውተር ክላስ እየገባሁኝ መንገድ ላይ ዋይፋ ቦታ የቆሙ ተማሪዎችን ሰብስክራይብ አስደርግ ነበር። ዋው ብቻ ተውት። ሰብስክራይብ ለማድረግ ያየሁትን ስቃይ ዋው 500 ሰብስክራይብ ሲገባ በጣም ደስ ብሎኝ ነበር። ያው ነው አይዳ በጣም ደስ አለኝ። ሰብስክራይብ እያዘረኩኝ ብቻ 500 ገባኝ ቪዲዮ ምንም ሳለቅ ማለት ነው። እየዞርኩ አስቡ፣ እየዞራችሁ 500 ሰው ሰብስክራይብ ማስደረግ በጣም ከባድ ነው። ጀስት አይ ፓስድ ያንን ሁኔታ አለፍኩኝ። ከዛ በኋላ ቪዲዮ መጫን ጀመርኩኝ ማለት ነው። የመጀመሪያ ቪዲዮዬ እዚህ ላይ እንደምትመለከቱት እውነተኛ ፍቅር ግቢ ውስጥ አለ በሚል ርዕስ ስለ ዩኒቨርሲቲ ቆይታቸው ተማሪዎችን የተለያዩ ነገሮችን ኢንተርቪው ያደርግ ነበርና በዛም የመጀመሪያ 1.2 ምናምን ኬ ታየ ቪዲዮ። ያንን ቪዲዮ ባይገርማችሁ እሱን የመጀመሪያውን ቪዲዮ ኢንተርቪው ያደረኩትን ከለቀኩኝ በኋላ ምን አደረኩኝ? በየብሎኩ እየዞርኩኝ ፖስተር ለጥፍ ነበር። እውነተኛ ፍቅር አለ በሚል ዩቲዩብ ላይ ቪዲዮ ሰርቻለሁ። በዚህ ዩቲዩብ ቻናል ገብታችሁ ቪዲዮውን ተመልከቱ ብዬ እየዞርኩኝ በየብሎኩ በጣም ግቢያችን በጣም ሰፊ ነው። ታች ዱራሜ የሚባል አካባቢ ያለ እዚህም እየዞርኩኝ እውነተኛ ፍቅር ዩኒቨርሲቲ ውስጥ አለ በሚል ቪዲዮ ተሰርቷል ብዬ እለጥፍ ነበር ማለት ነው። እየዞርኩኝ ለጠፍኩኝ። ከዛ በኋላ ላይክ ቪዲዮ ታየ፣ ብዙ ሰውም ሰብስክራይብ አደረገኝ። ባይገርማችሁ ሼኖ ቤት ራሱ ፖስተሩን ለጥፌያለሁ፣ ሽንት ቤት ማለት ነው። ዋት ኦ ጀስት አስቡት። ዲስ ማች ነበር በጣም ኮሚትድ የሆንኩት ማለት ነው። ማታ አልተኛም ነበር ቪዲዮን ኤዲት እያደረኩኝ። ሉክ ቪዲዮ ኤዲት ማድረግ አልችልም ነበር። ጀስት ጀመርኩኝ። በቃ ሐሳቡን የመጀመሪያ ዩቲዩብ እንደጀመርኩኝ ትንሽ የደቂቃ ቪዲዮ ለቀቅኩኝ። ከዚህ በኋላ ጀመሪያለሁ አላማዬን ምናምን ኤክስፕሬስ አድርጌ ቪዲዮ ለቀቅኩኝ። ከዛ በኋላ በቃ ቪዲዮን የሆነ ጓደኛዬ ነበር እሱ እንዲቀርጸኝ አድርጌ ኢንተርቪው ማድረግ መንገድ ላይ ከልጆችም ጋር አላወራሁኝም። በቃ ወጥቼ መንገድ ላይ ማግኘውን ሰው ኢንተርቪው ማድረግ ጀመርኩኝ። ብቻ የምሬን ላይክ እያወራሁኝ በጣም ኢሞሽናል እየሆንኩኝ ነው። ምክንያቱም በጣም ያሳለፍኩትን ቻሌንጅ እኔ ስለማውቅ ማለት ነው። ከዛ በኋላ ቪዲዮ በጣም ብዙ ደቂቃ ሆነ። ምንም ቪዲዮ ኤዲቲንግ እና አውዲዮ ሳይኖረኝ ያንን ነገር ሰብስቦ እንትን ማድረግ ብዙ ቪዲዮ እንዲህ መርጅ አድርጎ ኤዲት ማድረግ፣ ቮይስ ኳላ ማስገባት፣ ቮይስ ኦቨር ማድረግ ምናምን በቃ ላይክ በጣም አስቡት። ቢሮ ኤዲት ማድረጉን በጣም አስቡት። ብዙ ደቂቃ ነው። ከዛም በጣም ፍሬሽ ነኝ። ገና ጀማሪ ሆናችሁ በጣም ነው የሚከብደው። ገና በቃ በዛ ቪዲዮ ራስን ማስተማር ጀመርኩኝ ማለት ነው። በቃ
እኔ በቃ አሁን ያለፍኩትን ያንን ሁኔታ ሳስብ በጣም ነው የሚገርመኝ ማለት ነው። ላይክ በቃ በጣም ማታ በጣም ብዙ ደቂቃ ነበር በቃ ሌሊቱን ሙሉ ኤዲት እያደረኩኝ ነበር ማድረው። በዛ ሁሉ በጣም ኮንሲስተንሲ ነበረኝ እየለቀኩኝ ማለት ነው። እግዚአብሔር ይመስገን ያ ሁሉ ነገር አልፎ 1K ገባሁኝ። እዚህ ቪዲዮ ላይ ለክ ተመልከቱት 30 የተባለ 1K እኔ ዩቲዩብ ላይ አንድ 1K ሳይ በቃ እንዴት ደስ እንዳለኝ ውሃ ነው አይዲያ እና I did it በቃ I am so happy በጣም ደስ ብሎኛል። በቅርብ ቀን ደግሞ 10K ገባለሁ ከዛ 100K 1 ሚሊዮን ዋው አይቀርም ይሄ ሁሉ ይሆናል። I am happy በጣም ደስ ብሎኛል። ይሄንን ቪዲዮ 1K ገብቼ የተሰማኝን ስሜት ማለት ነው። በቃ እኔ መጀመሪያ እያየሁኝ 990 ምናምን ነበር 998 997 ሆኖ አይቼዋለሁ። ከተወሰነ ደቂቃ በኋላ ሲገባ 1K አየሁ። 1K አይቼ በቃ አልቻልኩትም ማለት ነው። በቃ 1Kውን ሳይ ጀስት በቃ የምሬን ነው ጀስት በቃ መቆጣጠር አልቻልኩትም ስሜቴን። በጣም ደስ አለኝ። ከዛ በኋላ ቪዲዮ በቦታው ተቀረጽኩኝ። መንገድ ላይ ነበርኩኝ ግቢ ውስጥ ቪዲዮ በጣም ደስ እንዳለኝ በጣም ቪዲዮ ኢሞሽንን ያኔ የተሰማኝን ስሜት ቀረጽኩኝ። ከዛ በኋላ በጣም ደስ ብሎኝ ነበር። ከዛ በኋላ ለክላስሜቶችም ሼር አደረኩኝ። ብዙ ልጆች ኮንግራቹሌሽን አሉኝ። ላይክ በጣም ደስ አለኝ። ያኔ በጣም ኢሞሽናል ሆኜ ነበር። ሉክ አምና ነው ጀመርኩኝ። ደግሞ ባለፈው ከጥቂት ወራት በፊት 2K የገባው ማለት ነው። አሁን ወደ 2160 ምናምን ሰብስክራይበርስ ቤተሰብ አሉኝ። 2K ባለፈው ገባው። ከዛ በኋላ 2K ሲገባ በቃ በጣም ነው ደስ ያለኝ። ሉክ ቪዲዮ ኤዲቲንግ ሳልችል ግራፊክስ ማልችለው ልጅ ብቻዬን ጀምሬ ራስን በራሴ እያስተማርኩኝ የሚያውቁ ልጆችን እየጠየቅኩኝ በዚህ በአንድ ስልኬ ማለት ነው። ፒሲ ምናምን የለኝም ሊትራሊ በዚች በአንድ ስልኬ ኤዲት እያደረኩኝ ራሴ እየቀረስኩኝ ኤዲቱን ፒሲ ምናምን ብዬ ምንም አይነት ሰበብ ሳላበዛ ጀመርኩኝ። ቀላል ነገር አይደለም። ሰበብ እኮ እያበዛሁኝ እስካሁን አለመጀመር እችላለሁ። ፒሲ የለኝም ብዬ ካሜራ ጥሩ ስልክ የለኝም ብዬ እስካሁን መቆየት እችል ነበር። ነገር ግን ያንን ሰበብ ብሬክ አድርጌ ጀመርኩኝ። ዛሬ እግዚአብሔር ይመስገን 2000 ቤተሰብ አለኝ፣ 2000 ሰብስክራይበርስ አሉኝ። በጣም ነው ደስ የሚለው እና በቃ ዩቲዩብ ለኔ በጣም ትልቅ ነገር ነው ያስተማረኝ። በጣም መትጋት ብዙ ነገር ነው ያስተማረኝ። አስቡ አንዳንዱ ቪዲዮ ሊታይ ይችላል፣ አንዳንዱ ቪዲዮ ላይታይ ይችላል። በቃ ብዙ ነገር እንዲለፍታችሁ ብዙ ሰዓት ኤዲት አድርጋችሁ ያውም የጤና ተማሪ ነኝ የፋርማሲ ተማሪ ነኝ። አስቡት በጣም ፋርማሲ በጣም ማንበብ ይጠይቃል። ያንን ትምህርትን እንትን እያደረኩኝ በዚህ ደግሞ ዩቲዩብን ምንም ቪዲዮ ኤዲቲንግ ግራፊክስ ሳልችል ራስን በራሴ እያስተማርኩኝ ቪዲዮ እየቀረስኩኝ ኤዲት እያደረኩኝ ፖስት እያደረኩኝ ኢንተርቪው ለማድረግ ሰው እየጠየቅኩኝ ዋው ብቻ በጣም ብዙ ቻሌንጅ አልፌያለሁ በጣም ማለት ነውና በጣም 2K በመግባቴ በጣም ደስ ብሎኛል። እግዚአብሔር ይመስገን። እርግጠኛ ነኝ የሆነ ሰዓት 10K ገባለሁ፣ 100K ገባለሁ፣ የሆነ ሰዓት ደግሞ 1 ሚሊዮን K ገባለሁ አይቀርም። ዋው ምክንያቱም it's all about consistency working hard and ራስን በየጊዜው ራስን የማሻሻል ጉዳይ ነው እንጂ it's inevitable። እርግጠኛ ነኝ በዚህ እግዚአብሔር ደግሞ ሞገሴ ስለሚሆን ይረዳኛል አምናለሁኝ። እቀጥላለሁኝ ማለት ነው እና በጣም ደስ ብሎኛል 2000 ሰብስክራይበር ስላገኘው። ሰብስክራይብ ያደረጋችሁኝ ቤተሰቦቼ በጣም አመሰግናለሁ። ስላመናችሁኝ ይገባሃል ብላችሁ ቤተሰብ ስለሆናችሁ ስለተቀላቀላችሁኝ በጣም ደስ ብሎኛል። ቴንክ ዩ ሶ ማች እና በጣም ላይክ ማረሳው ደግሞ 2000 ሰብስክራይበር ከገባን በኋላ ሰዓት ክላስ ሄዳለሁኝ። ክላስ እየሄድኩኝ አላውቅም እኔ ተማሪዎች እንደዚህ ክላስሜቶች እንዳሰቡ እና ጓደኛዬ ነበር ከነጋር ላይክ ወጣንና መምህሩ ሲቆይ ውጪ ወጣን አየር ለመናፈስ ምናምን ብለን ከዛ በኋላ ሲገባ ሰርፕራይዝ ነው ያልኩት ማለት ነው። ላይክ በህይወቴ ሰርፕራይዝ ተደርጌ አላውቅም። ለመጀመሪያ ጊዜ ነው ሰርፕራይዝ የተደረኩኝ። ኬክ ጋግረው ኬክ አሰርተው ሰርፕራይዝ አደረጉኝ። በቃ እኔ አላምነውም። ያኔው ቀን ለኔ በጣም በህልሜ ያንን ነገር እያየሁኝ የነበርኩኝ ነበር መስለው። ላይክ ቪዲዮን ተመልከቱ። ይሄንን ቪዲዮ ዋው it's amazing time. Look that's unforgettable. Yeah
እንዳያችሁት ነው። በቃ ሰርፕራይዝ አደረጉኝ። በዚህ አጋጣሚ ክላስሜቶቼ በጣም አመሰግናቸዋለሁ። ሪኮግናይዝ ስላደረጋችሁ ደግሞ ይገባሃል ብላችሁ ሰርፕራይዝ ስላደረጋችሁኝ ከጎኔ ስለነበራችሁ በጣም አመሰግናችኋለሁ። እወዳችኋለሁ። የፋርማሲ 4ኛ ዓመት ተማሪዎች የኔ ክላስሜቶች በጣም እወዳችኋለሁ። ቴንክ ዩ ሶ ማች። በጣም አመሰግናችኋለሁ። በልቤ ውስጥ ሁሌም አላችሁ። ሁሌም ቢሆን አልረሳችሁም። መቼም ልረሳችሁ አልችልም። ያንን ሞመንት መቼም አልረሳም። ሁሌም በልቤ ውስጥ አላችሁ እና በቃ ዩቲዩብ በጣም ብዙ ነገር ነው ያስተማረኝ እና የመጀመሪያው ነገር ገና የምትጀምሩትም ጀምራችሁም እየደከማችሁ ያላችሁት ዩቲዩብ ያስተማረኝ የመጀመሪያው ነገር ጽናት ነው ያስተማረኝ። በቃ ላይክ መጽናት፣ ላመናችሁበት ነገር ዋጋ መክፈል፣ በቃ አለመቆም፣ መጽናት፣ ተስፋ አለመቁረጥ፣ መቀጠል፣ አምናችሁ ለጀመራችሁት ነገር ዋጋ መክፈል፣ ምንም ሰበብ አለማብዛት፣ ባላችሁ ነገር መጀመር፣ ኦፖርቹኒቲ አለመጠበቅ። ጀስት እኔ በቃ ማላምነው ነገር ቢኖር ነገ ብሎ የሆነ ነገር ነገ አደርጋለሁ ብሎ ኦፖርቹኒቲ በመጠበቅ አላምንም። ባለኝ ነገር መጀመር፣ ያለኝን ነገር አለመናቅ፣ በዛ ነገር ጀምሮ ሳምቲንግ ማድረግ እና ከሌሎች ጋር ራሳችንን አለማነጻጸር። ላይክ በዚህ ሰዓት 1 ሚሊዮን ሰብስክራይበር ያላቸው ካሜራቸው በጣም የሚያምርላቸው ብዙ ሰዎች አሉ። ከነሱ ጋር ራሳችንን ማነጻጸር የለብንም። እነሱ ከሆነ ዓመት በፊት ከ6 ከ7 ከ10 ዓመት በፊት እንደኛ ነበሩ። ላይክ የአበል ብርሃኑን ቪዲዮ ሳይ በጣም ነበር ሞቲቬትድ የሆነው። የኑቲ ዳሎን ይሄ ዳሎን ኢንተርቴይንመንት የሱን ሳይ ዶክተር ጢሞቴዎስ ማለት ነውና የሱን ሳይ በጣም ሞቲቬት ያደርገኝ ነበር። ኢትዮ ኮምፒውተርስ የሚሰራው ጌች የሱን ቪዲዮ ሳይ በጣም ነው ሞቲቬትድ የሆነው። እንደው አንዳንዴ ከነሱ ጅማሬ እኔ ይሻላል ብዬም አስብ ነበር። ሞቲቬት ራስን ለማድረግ ማለት ነው። ስልኬ የኔ አሪፍ ነው ብዬ አስብ ነበርና ሰበብ እንዳታበዙ። በቃ የተማርኩት ነገር ተስፋ ለመቁረጥ፣ ጽናት፣ መቀጠል፣ ላመንበት ነገር ዋጋ መክፈል፣ ያው ደግሞ ኦፖርቹኒቲ አለመጠበቅ፣ ባለን ነገር መጀመር። እሸቱ ምን ይላል? ባለው ነገር ያልጀመረ ሰው ቢኖረውም አይጀምርም ነው የሚለው። በቃ መጀመር ሜንታሊቲ ካላችሁ፣ ልብ ካላችሁ በቃ መጀመር ነው ማለት ነው። በቃ መጀመር ራስ እንዲ ሰልፍ እያደረክ መጀመር። በቃ ዩቲዩብ ጀምረ ያለው ቤተሰቦች ምናምን እያልክ መጀመር ነው። ምክንያቱም ዴይሊ በቃ የሰው ልጅ ስኪል የሚባለው ነገር ዴይሊ በቃ በየጊዜው የምናሻሽለው እየተማርን በቀጠልን ቁጥር የምናሻሽለው ነገር ነው። ለዛ በአንዴ ፐርፌክት መሆን አይቻልም። በንግግርም ቢሆን ቪዲዮ ኤዲቲንግም ቢሆን ግራፊክስም ቢሆን በአንዴ ፐርፌክት መሆን አይቻልም። ይሄ ስሩ ታይም ፕሮግሬስሊ ነው ለውጥ የሚመጣው ማለት ነው። እና ለዛ ተስፋ እንዳትቆርጡ፣ ከኔ ይሄንን ነገር ተማሩ። ባላችሁ ነገር ጀምሮ ጽናት ይኑራችሁ፣ ተስፋ እንዳትቆርጡ። በጣም ደስ ስላለኝ ይህንን ስታይል እንድትጋሩ ብዬ ነው ሼር ያደርኩላችሁ። ከዚህ በኋላ ቪዲዮ መስራት እቀጥላለሁ ማለት ነው። ተባረኩ፣ እግዚአብሔር ይባርካችሁ። በጣም ደስ ብሎኛል። I love you so much. Bye bye.